አው ሄሎ አቤት። ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ድንቅ ነው። ኢየሱስ ይባረክ። እግዚአብሔር ይመስገን። ስልክ ከቲክቶክ ነበር ያገኘውና። ኦኬ፣ ለጸሎት ነው? ለምንድን ነው የደወልከው? ለጸሎት ነው ፈልኩ። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 9ኛ ቀን ነው ያለ ነው። ታምራትን ትቀበላለህ። አሁን ራሱ ቸርች ነው ያለው፣ ድምጽ ያስታውቃል። ዘር አስገባና ሰዎች ገስታውስ መከታተሉ ቢያንስ 15 አስገብቶ ነው። ስልክ ለእንትን እንድጸልይ ፈልገው 5 አስገብቶ ነው የሚጸልዩት። ማስገባታውን ትችላለህ አይደል? እንድጸልይክ ስንት ነው? ስንት ብር ነው ማስገባት? 5000 ብር። ትንሽ ነው። 5000 ብር ነው? አዎ። ኦኬ። የት ነው ማለት ቸርች መምጣት አለብኝ ነው? በስልክ ነው ጸሎት? ቀጥታ ስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራህ ያለሁት። እያወራህኝ ያለው ጊዜውን ሰጥቼክ ነው። ገብቶሃል? ጾም ጸሎት ላይ እኮ ነው። ሰውን አክብሬ ነው ስልክ እያነሳ ያለው። ብዙ ሰዎች እኮ ስልክ አነሱም። ማወቅ ያለብኝ የተኛውም እና እዩ ገብተር 10 ዓመት ስልክ አነሱልን። እሱም ማለት እኔ የምልህን ስማ። አሁን ጸሎት ላይ ስላለ መንፈሴ እንድትረብሽ ስለማልፈልግ መንፈሴን ነው የምጠብቀው። የምታስገባ ከሆነ አስገባ። ቸርች ማምጣት ካለ ገስታውስ ያለበትም አግሎት አለ 15 ነው። አይ ገስታውስ አልችልም በስልክ ጸልይ ካልከን ለቸርች አደራሻችን በየትኛው ማቅጣጫ 5 ማስገባት ነው። በኋላ ወም ነገር ማስገባለሁ ግን እንዲጸልልኝ ብዬ ነበርና በቃ አሁን እንደዚህ ነገር የለም እኮ አሁን ጸሎት ላይ አለ ወንድሜ። አሁን አስገብተህ ከሆነ ደውል፣ ካላስገባክ እንትን አትረብሽኝ። እስከዛ አጸልልኝም በእናትህ አጎቴ በጣም ማማ በቃ እንትን ብለህ እኮ አስገብተህ ደውል። ወሬ ምናምን እኔ ጋር አይሰራም። ነብይ ነኝ አባ ማቀጣጠር አይሰራም። እሺ እኔ እኮ ወሬ አይደለም። አንተ ወንባዴ እንዴ ካላያ አጸልልኝም እንዴ? በልቾቾ ሁለተኛ እንዳደውል